የክፍሎቹ ብዛት ተቆጥረው አያልቁም። ሰላም እንዴት ናችሁ? እሪም ነኝ የእርሶ አማካሪ። ይህን ግቢ እንደምታዩት 400 ካሬ ላይ ያረፈ ግቢ ሲሆን ቤቱ ደግሞ በ380 ካሬ ላይ ያረፈ የመኖሪያ ቤት ነው። ጂ1 ቤት ሲሆን በጣም ሰፋፊ ሞደር የሆኑ ክፍሎችን የያዘ ሲሆን የክፍሎቹ ብዛት ተቆጥረው አያልቁም። ቤተሰብ አለቦት ወይስ እንግዳ? እስቲ እንመልከተው። ይህን የምናየው ኮሊደራችን ነው። ደረጃ አለው። የሳሎን ጭንቀት ላለባችሁ፣ ሰፊ ቤት ለምትፈልጉ፣ ትላልቅ መቀመጫዎች ለመጠቀም ለምትፈልጉ ደንበኞቻችን ይህ ሰፊው ሳሎን ነው። በመቀጠል ሞደር ኪችን አለው። ይህ ኪችን እንደምትመለከቱት ኦፕን ኪችን መሆን የሚችል ሲያሻውት ዳይኒንግ ቴብል አስቀምጠው ቁርስም ምሳም እራትም በጥሩ ቪው ላይ ቁጭ ብለው የሚመገቡበት ተጨማሪ ኪችን አለው። የሚገርማችሁ ማለት ነው እዚህኛው ላይ ደግሞ የፈለጋችሁትን ስራ መስራት የምትችሉበት ኪችናችን ነው። ተጨማሪ ሰርቪስ መሄጃና የሰራተኛ ክፍል በስተጀርባ ይገኛል ማለት ነው። እዚህ ጋር የእንግዳ ማረፊያ መኝታ ቤት አለው። ለእንግዳው ማረፊያ መኝታ ቤት ደግሞ እዚህ ጋር ሐማም አለው ማለት ነው። እዚህ ጋር ተጨማሪ ሲያሻውት ኦፊስ ማድረግ ይችላሉ። ሲያሻውት ደግሞ ቡና ማፍያ፣ ሲያሻውት ለምትፈልጉት መጠቀም ትችላላችሁ። እዚህ ጋር እንደገና ተጨማሪ ሐማም አለው። ሳሎን እንግዳ ሲኖር እዚህ ጋር መጠቀም ትችላላችሁ። በጣም ደስ የሚል ቪው ያለው ይህ ቤት ሰፊ አልጋ፣ ሰፊ ቁም ሳጥን፣ ሰፊ በሎኮና እዚህ ጋር ብትወጡ የሰፈሩን እይታ ብታዩ በጣም የሚገራረም ቤቶች ትመለከታላችሁ ማለት ነው። ስለዚህ የራሱ የሆነ የመልበሻ ክላስ ያለው እንዲሁም ደግሞ ዘመናዊ ባዝሩም ያለው በጣም በሚገርም ዋጋ በፍጥነት እየገነባን እንገኛለን። እዚህ ጋር እንደምትመለከቱት ደግሞ ከፋሚሊዎቻችሁ ጋር ቁጭ ብላችሁ ሹራ መሹራ ወይ ውይይት የምታረጉበት በተጨማሪ በዚህ ጋር ስትወጡ እንደቀድሙ ጥሩ እይታ ያለ ቤቱ ተቆጥሮ አያልቅም። እኔ መቁጠሩ ስለደከመኝ እናንተ አግዙ። ተጨማሪ እዚህ ጋር ማስተር ባዝሩም አለው። ፕራይቬሲ እንዲጠበቅ ለሴት ልጆች የሚሆን የመኝታ ክፍል፣ እዚህ ጋር የወንድ መኝታ የሚሆን የመኝታ ክፍል እንዲሁም ተጨማሪ እዚህ ጋር ብዙ ልጆች ያላችሁ ዘና ብለው ልጆቻችሁ ከቤት ጥበት ከመኝታ መሳቀቅ ተጨማሪ ደግሞ እዚህ ጋር ሌላ መኝታ ቤት ለሁለቱ መኝታ ቤቶች እዚህ ጋር ባዝሩም አለው ማለት ነው። እንደምታዩት ቤቱ በጣም ሰፊ በጣም ዘመናዊ ነው። በሰሚ ፊኒሺንግ ነው ያለው። በፉሊ ፊኒሺንግ ደግሞ ቢኖር ምን ይመስላል ብላችሁ እናንተ ፍረዱ። ታዲያ ይህን ሁሉ ክፍል ቤት በ20,700,000 ብር በሰሚ ፊኒሺንግ እንዲህ ባለ ስታንዳርድ እርሶ ደግሞ መተው በሚፈልጉት ዲዛይን ማድረግ እንዲችሉ አመቻችተንሎታል። ታዲያ ሰፈሩንም እንደምትመለከቱት የሚያማምር ዘመናዊ ቤቶችን ያያሉ ማለት ነው። ታዲያ እዚህ ላይ ኢንቨስት ማድረግ የሚፈልገው ከስር ባለው ስልክ ቁጥር ብቻ ደውሉ።